3.1 ሚሊዮን ገደማ የሚሆኑ ሰዎች ተመልክተውታል። ከሁለት ወራት ገደማ በፊት በተለቀቀው በዚህ ፕሮግራም ላይ በግልጽ ክሊፍ ክኒትክልና ስቱዋርት ክኒትክል እኛ ኦርቶዶክስ ክርስቲያኖች ነን በማለት በግልጽ ተናግረዋል። ይህንን ከተናገሩ በኋላ ነው እግዚአብሔር መንፈስ ቅዱስ የነዚህ ሰዎች ውሸት እንዲጋለጥ ዲያቆን ምህረት መላኩን ያስነሳው። ይኸውም በሃርቫርድ ዩኒቨርሲቲ MIT ወይም ማሳቹሴትስ ኢንስቲትዩት ኦፍ ቴክኖሎጂ ውስጥ ኦርቶዶክስ ክርስትና እውነተኛዋ ቀጥተኛዋ መንገድ እንደሆነች መንፈስ ቅዱስ በምን አይነት መንገድ እንደገለጠና ዓለምንም እንዴት እንዳጥለቀለቀው አይተናል። ካለፈው ዓመት ጀምሮ የሚወጡ ሪፖርቶች እንደሚያሳዩት ከሆነ ደግሞ በአሜሪካና በምዕራቡ ዓለም በርካታ ሰዎች የፕሮቴስታንቲዝሙንና ሌሎች ሃይማኖቶችን በመተው ወደ ኦርቶዶክስ ቤተክርስቲያን እየተቀላቀሉ ይገኛሉ። ለማንኛውም ባጭሩ ክሊፍ ክኒትክል እንዴት ኦርቶዶክስ ነኝ እያለ በተለያዩ ቦታዎች ላይ ይናገር እንደነበረ ከምን አኳያስ ኦርቶዶክስ ነኝ እንደሚል በአማርኛ እየተረጎምን ወደ እናንተ ካደረስን በኋላ በኦርቶዶክስ በዞረበት ዞሮ እንደማያቅ ዲያቆን ምህረት መላኩ ከአንድ ካቶሊካዊ አስተማሪና ዩቲዩበር ጋር ያደረገውን ኢንተርቪው ወደ አማርኛ ተርጉመን